በዓለማችን ላይ ያሉ 50 ትልልቅ ዩቲዩበሮችን እዚህ ቦታ ሰብስቤያቸዋለሁ። እናም በዚህ ሳጥን ውስጥ ረጅም ሰዓት መቆየት የሚችለው ሰው $1 ሚሊዮን ማሸነፍ ይችላል። ከዚህ በፊት ታይቶ በማይታወቅ ሁኔታ 50 ታዋቂ ዩቲዩበሮች እዚህ ቦታ ላይ ነው ያሉት። እናም ለ$1 ሚሊዮን ይፋለማሉ። የውድድሩ ህግ በጣም ቀላል ነው። አንዴ ካሜራውን ዝቅ አድርገው እና ይህን መስመር ዝጋው። ከዚህ ቀይ መስመር ወደዚህ የምትረግጡ ከሆነ ከውድድሩ ወጣችኋል። በባለፈው የስኩዊድ ጌሙን ውድድር አይቼው ነበር እና በጣም ነበር የሳበኝ። እኔ ነበርኩ እዛ ቦታ መኖር የነበረብኝ። እዚህ ሳጥን ውስጥ እስካለን ድረስ ጓደኛ ምናምን መሆን አይቻልም። በጣም ደስ ብሎኛል ሰውየው። በመጨረሻም እዚህ ቪዲዮ ላይ መቅረብ ችያለሁ። እዚህ ቦታ ላይ አሪፉ አማራጭ ኃይልን መቆጠብ ነው። ዝም ብለህ መንጫጫት የለብህም። እናንተ እዚህ ለመቆየት ብላችሁ ሌላውን ሰው ታባራላችሁ? አዋ ታዲያ ትቀልዳለህ እንዴ? አይሆንም። ልቀቁኝ፣ አጠገቤ እንዳትደርሱ። ጄጄ አንድ ነገር ልንገራችሁ። እዚህ ቦታ ላይ ብዙ ጠላት ባፈራችሁ ቁጥር እነሱ እናንተን ሊያባሯችሁ ይችላል። እንደዚህ አይነት ረብሻ አትፍጠሩ። አራ አይደለም። እኛ እኮ ዝም ብለን እየተጫወትን ነው። አራው ለቀልድ ነው እኮ። አሁን ብታዩት ሄዶ ከገንዘቡ ጀርባ ተደብቋል። እሱ እንደ ቀልድ እያየው አይመስለኝም። ተመልከቱ። አሁን ሁሉም ዩቲዩበሮች እዚህ ቦታ ላይ ጥሩ ሰዓት እያሳለፉ ነው ያሉት። ነገር ግን ከትንሽ ጊዜ በኋላ ይህንን ነገር በሙሉ በጠብጠዋል። ጂሚ በጣም ነው ምጠላ። ምናልባትም እስካሁን ካያችኋቸው ውድድሮች መሃል ይሄ በጣም ምርጡ ነው። አሁን የመጀመሪያው ውድድር ይጀምራል። መጋረጃውን ክፈቱት። ለመጀመሪያው ውድድራችን አሁን ለትንሽ ጊዜ ብቻ ከዚህ ቦታ መውጣት ትችላላችሁ። እናም ፊት ለፊታችሁ ያለውን የቅርጫት ኳስ ትሞክራላችሁ። ከዛም ኳሱን የምታስቆጥሩ ከሆነ ፊት ለፊት ካሉት መኪናዎች መሃል አንዱን ለሰብስክራይበራችሁ መስጠት ትችላላችሁ። ነገር ግን የምትስቱት ከሆነ አድናቂያችሁ ምንም አያገኝም፣ እናንተም ከውድድሩ ትባረራላችሁ። እነዚህን ሁሉ መኪኖች ከየት ነው ያመጧቸው? በፍጹም ያንን ወርወራ አላደርግም። ራስን አደጋ ላይ መጣል ነው። ሁሉም ሰው ቦታውን ይዞ ለመወሰን እያሰበ ነው። ይህንን ውሳኔ መወሰን ትንሽ ከባድ ሊሆን ይችላል። ጂሚ ሰላም ነው? ይህንን እኔ አደርገዋለሁ። አይሆንም። ተመልከት እስኪ፣ ሁሉም ዩቲዩበሮች ፊት ለፊት ሆነው እያዩህ ነው። እሱ ነው ሰብስክራይበርክ። ማቲው እባላለሁ። እዚህ ድረስ መጥቶ በባዶ እጁ እንዳትመልሰው። አሁን ኳሱ በእጅ ነው። ለሰብስክራይበርክ መኪና እንዲያሸልም ታደርገዋለህ ወይስ ሁለታችሁም በባዶ ወደ ቤት ትሄዳላችሁ? ወይኔ አይሆንም። በጣም አዝናለሁ። በጣም ይቅርታ። ከሱ ውሳኔ በኋላ ተጨማሪ ሰዎችም ለመሞከር ፈልገዋል። ከፊት ለፊት መኪና ነው ያለው። ወይኔ አልሆነም።